ሰበር መረጃ 3 የህወሓት ጦር አዋጊ መኮንኖች አንዋጋም በሚል አዲስ አበባ መግባታቸው ተገለጸ። የባህር በር ከመፈለግ መጀመሪያ የሀገር ውስጥ ግጭት አቁሙ። የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል ጠንካራ መልእክትን ለጠቅላይ ሚኒስትር ዶክተር አብይ አህመድ አስተላለፉ። የትግራይ ህዝብ ሀገሩን ከሚወጉት ጋር ተሰልፎ የመዋጋት ጥቁር ታሪክ የለውም። ወይዘሮ ኬሪያ ኢብራሂም። የኢትዮጵያ አየር ኃይል የሩሲያውን ዘመናዊ ኦሪዮን ተዋጊ ድሮን በመታጠቅ የመጀመሪያው የውጭ ሀገር ደንበኛ ሆነ። የሰሜን ኮሪያው መሪ ጅምላ ጨርስ አዲስ የጦር መሳሪያን ይፋ አደረጉ። ዝርዝሮቹን አስከትዬ የማቀርብላችሁ ይሆናል። 3 የህወሓት ጦር አዋጊ መኮንኖች አንዋጋም በሚል አዲስ አበባ መግባታቸው ተገለጸ። የህወሓት ጦር አዋጊ የነበሩት ጀነራል ጉዑሽ ገብረ፣ ጀነራል ከበደ ፍቃዱና ኮሎኔል ንጉስ ወለጋ አንዋጋም በሚል ከትግራይ ወጥተው አዲስ አበባ መግባታቸው ተገለጸ። የትግራይ ፖሊስ ኮሚሽን ቲፒሲ ከአዛዥ እስከ ተራ ፖሊሶች በ3 ዙር ወደ ግንባር ለመላክ ወስኗል። የዘመቻ መዋቅሩ በኤ ቢ እና ሲ ይከፈላል። ለኤ ስር የተመደቡት በዚህ ሳምንት እስከ ቅዳሜና አሁን ድረስ ወደ ግንባር ይላካሉ። ለቢ የተመደቡት ከ2 ሳምንት በኋላ ይላካሉ። ለሲ የተመደቡት ደግሞ በቀጣይ እንደሚላኩ ምንጮች ገልጸዋል። በዚህ ምክንያት በመላው ትግራይ የሚገኙ ፖሊሶች ቅሬታ አላቸው። በመጀመሪያ ደረጃ የተመደብንበት ሁኔታ በኔትወርክና በዘር ላይ የተመሰረተ ነው የሚል ቅሬታም አለ። በዚህ ውሳኔ አብዛኞቹ ፖሊሶች ለመሄድ ፍቃደኛ አልሆኑም። ግማሾቹ አንዋጋም በሚል ወደ ፈለጉት ቦታ የሚሄዱም አሉ ብለዋል። የህወሓት አዋጊዎች የነበሩት ጀነራል ጉዑሽ ገብረ፣ ጀነራል ከበደ ፍቃዱ፣ ኮሎኔል ንጉስ ወለጋ ከትግራይ ወጥተው አዲስ አበባም ገብተዋል። የባህር በር ከመፈለግ መጀመሪያ የሀገር ውስጥ ግጭት አቁሙ። የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል በኤክስ ትዊተር ገጻቸው ባሰፈሩት ጽሑፍ የኢትዮጵያ መንግስት ደጋፊዎችና ካድሬዎች ሀቀኝነት የጎደላቸው መከራከሪያዎችን በማቅረብ በኤርትራ ላይ ጦርነት ለመክፈት ሰበብ እየፈለጉ ነው ሲል ወነጀሉ። ሚኒስትሩ የቀይ ባህርን ደህንነት ለማስጠበቅ የባህር ኃይል ማሰማራት አስፈላጊ ነው የሚለው የኢትዮጵያ መከራከሪያ ከእውነታ የራቀና ለቅዠት የቀረበ ነው ሲሉ አጣጥለውታል። የኢትዮጵያ መንግስት የሀገር ውስጥ ግጭቶችን መፍታት ባልቻለበት ሁኔታ ቀጠናዊ ግጭት ለመፍጠር መንቀሳቀሱ ግራ አጋቢ መሆኑን የገለጹት ሚኒስተሩ መንግስት በውስጥ ችግሮች ላይ ቢያተኩር እንደሚሻለው መክረዋል። የወደብ ኪራይ ክፍያ በኢኮኖሚ እድገት ላይ ተጽዕኖ ያሳድራል የሚለው መከራከሪያ ጊዜ ያለፈበትና ሀቀኝነት የጎደለው ነው ያሉት አቶ የማነ እነዚህ መከራከሪያዎች በሙሉ በኤርትራ ላይ ጦርነት ለመክፈት የታለሙ የተቀናጁ እንቅስቃሴዎች እንደሆኑ ገልጸዋል። ሚኒስተሩ አክለውም እነዚህ መከራከሪያዎች እውነትና ዕውቀት የታከለባቸው ለማስመሰል የተራራቁ አገላለጾች ጥቅም ላይ ቢውሉም ዋናው ዓላማቸው ግን ሆን ተብሎ ውጥረቱን ለማባባስና ለኃይል እርምጃ ምክንያት መፍጠር ያለመ ነውም ብለዋል። የትግራይ ህዝብ ሀገሩን ከሚወጉት ጋር ተሰልፎ የመዋጋት ጥቁር ታሪክ የለውም ሲሉ የቀድሞ የፌዴሬሽን ምክር ቤት አፈጉባኤ ኪሪያ ኢብራሂም ገለጹ። የቀድሞ የፌዴሬሽን ምክር ቤት አፈጉባኤ ኪሪያ ለአዲስ ዘመን ጋዜጣ እንደገለጹት የህወሓት ቡድን ግን የተሰለፈው ከትግራይ ህዝብና ከሀገሪቱ ጠላት ጋር ነው። የትግራይ ህዝብ ሀገሩን የሚወድ እንጂ ከህዝብና ከሀገሩ ጋር ተቃራኒ ሆኖ የሚሰለፍ በምንም አይነት ሁኔታ የለም። እንደዚህ አይነት ታሪክም የለውም ብለዋል። እንደ ወይዘሮ ኪሪያ ገለጻ የትግራይ ህዝብና የትግራይ ምድር የጦር ሜዳ እንዳይሆን ህዝቡ ሊጠነቀቅ ይገባል። ይህ እንዳይከሰት አሰላለፋችንን ማስተካከልና ከጥፋት ኃይሎች በተቃራኒ መቆም አለብን ሲሉ መክረዋል። ለትግራይ ህዝብ ሲባል የጦርነት በር መዘጋት አለበት ያሉት ወይዘሮ ኬሪያ በሀገር ውስጥም ሆነ በውጭ ያሉት የትግራይ ተወላጆች ለሰላም ግፊት ማድረግ እንዳለባቸው አስገንዝበዋል። የትግራይ ህዝብ ጥያቄዎች መመለስ የሚቻለው ከፌዴራል መንግስት ጎን በመሰለፍ በሰላማዊና በዲሞክራሲያዊ መንገድ እንጂ በጦርነት አይፈታም ሲሉም አስረድተዋል። የኢትዮጵያ አየር ኃይል የሩሲያውን ዘመናዊና የተራቀቀ ኦሪዮን ኢ የተሰኘ ኢላማ ቅኝትና የውጊያ ሰው አልባ አውሮፕላን መታጠቁ ተረጋገጠ። ይህም የኢትዮጵያ የዚህ ቴክኖሎጂ ውጤት የመጀመሪያው የውጭ ሀገር ባለቤት ያደርጋታል። ይህ ስኬት ይፋ የሆነው በቅርቡ በቢሾፍቱ አየር ኃይል ዋና መምሪያ በተካሄደውና የአየር ኃይሉን 9ኛ ዓመት የምስረታ በዓል ባከበረው አቪዬሽን ኤክስፖ 2026 ላይ ነው። በኤክስፖ ላይ የኢትዮጵያ አየር ኃይል አርማ ያለበት ኦሪዮን ኢ ድሮን ለእይታ የቀረበ ሲሆን ይህም አገሪቱ ድሮን ተረክባ ወደ ስራ ማስገባቷን የሚያሳይ ነው።
የኦሪዮን ኢ ድሮን ለረጅም ሰዓታት በአየር ላይ በመቆየት የኢላማን ቅኝት የማድረግና ድንገተኛ ጥቃት የመሰንዘር ከፍተኛ አቅም ያለው ቴክኖሎጂ ነው። ይህ ድሮን እስከ 24 ሰዓታት ድረስ ያለማቋረጥ በአየር ላይ መቆየት የሚችል ሲሆን እስከ 7500 ሜትር ከፍታ ላይ የመስራት አቅም አለው። በተጨማሪም የተለያዩ ዘመናዊ ሚሳኤሎችንና በሌዘር የሚመሩ ቦምቦችን መሸከም እንዲችል ተደርጎ ነው የተገነባው። የድሮኑ ቴክኖሎጂ በጠላት የራዳርና የኤሌክትሮኒክስ መገናኛ መጨናነቅ በቀላሉ የማይበገር በመሆኑ ለዘመናዊ ውጊያዎች እጅግ ተመራጭ አድርገዋል። የኢትዮጵያ አየር ኃይል ከዚህ ቀደም የቱርክን፣ የኢራንና የቻይናን ዘመናዊ ድሮኖች መታጠቁ ይታወሳል። አሁን ላይ የሩሲያውን ኦሪዮን ኢ መጨመር የሀገሪቱን የሰማይ ላይ የበላይነትና የመከላከያ አቅም ወደ ላቀ ደረጃ እንደሚያሸጋግረው ወታደራዊ ተንታኞች ይገልጻሉ። ጠቅላይ ሚኒስትር አብይ አህመድ በበዓሉ ላይ ባደረጉት ንግግር ኢትዮጵያ የአየር ኃይሏን አቅም በእጥፍ ለማሳደግና እስከ 2030 ድረስ ወደ 5ኛ ትውልድ ተዋጊ አውሮፕላኖች ለመሸጋገር እየሰራች መሆኑን ገልጸዋል። ይህ ግዢ በኢትዮጵያና በሩሲያ መካከል ያለውን የቆየ ወታደራዊና ስትራቴጂካዊ ግንኙነት ይበልጥ የሚያጠናክር ሲሆን ሩሲያም ዘመናዊ የድሮን ቴክኖሎጂዋን ለውጭ ገበያ ለማቅረብ የምታደርገውን ጥረት ስኬታማ መሆኑን የሚያሳይ አጋጣሚ ሆኗል። የሰሜን ኮሪያው መሪ አዲስ አስፈሪ የጦር መሳሪያን ይፋ አደረጉ። የሰሜን ኮሪያው መሪ ኢምፔሪያሊዝምን መጋፈጥ የሚያስችል አዲስ መሳሪያ ይፋ ማድረጋቸውን ገለጹ። መሳሪያው 600 ኤምኤም የሆነ ባለብዙ ሮኬት ማስወንጨፊያ መልቲፕል ሮኬት ላውንቸር ሲሆን በዋና ከተማዋ ፒዮንግያንግ በተካሄደው ወታደራዊ ትርኢት ላይም ቀርቧል። የሰሜን ኮሪያ ማዕከላዊ ዜና አገልግሎት KCNA እንደዘገበው ይህ የሮኬት ስርዓት በአይነቱ እጅግ ኃይለኛ ከሚባሉት ውስጥ አንዱ ሲሆን አጥፊነቱን በአጭር ርቀት ባሊስቲክ ሚሳኤሎች ጋር የሚመጣጠን ነው። በወታደራዊ ትርኢቱ ላይ እያንዳንዳቸው 5 የሮኬት መሳሪያዎችን የተሸከሙ 50 ተሽከርካሪዎች ታይተዋል። ይህ ትርኢት የቀረበው አገሪቱ ለምታካሄደው ወሳኝ የፓርቲ ጉባኤ ዝግጅት በምታደርግበትም ወቅት ነው። የተከበራችሁ ቤተሰቦቻችን ለዛሬው የቀረቡት አንኳር መረጃዎች እነዚህን ይመስላሉ። ቻናላችን ላይ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። መረጃ ለሚፈልጉ ሰዎች ደግሞ ሼር በማድረግ ቤተሰባችን አጋር ይሁኑ። በሌላ መረጃ እስክንገናኝ መልካም ጊዜ